ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ዓለም መላጠፋ ሆዷ ገፋን ሆናለች። በአየር ንብረት ለውጡና በፕላስቲክ ብክለት ወዲህም በድርቅና በጎርፍ መጥለቅለቅ ወዲያም ደግሞ ከድሃዎቹና ሰነፎቹ እስከ ኃያላኑና ጠቢባኑ እንዲሁም ዲታዎቹ ሀገራት ድረስ ከግጭት እስከ ጦርነት የዘለቀው የምድሪቱ አበሳ ለመዘዙ ጠማቂው አስተናባሪና አጋፋሪው የሰው ልጅ መልሶ ዳፋው ተርፎታል። ተንጋለው ቢተፉ ተመልሶ ባፉን የሆነበትን አስጨናቂ ዘመን በድልድይ ወይም በመሰላል ሊታለፍ አልቻለም። እናም የንጹሃኑ እልቂት ገዝፎና ሰፍቶ እየተነገረ ነው። ይሄ ዘመን እጅግ የሰለጠኑ ሰዎች የሚኖሩበት የስልጣኔው ፈሰስ በየቅጽበቱ በሚፈስ በሚወርድበት፣ ነገር ግን ደግሞ የስልጣኔው ምንጭ እኔ ነኝ ባዩ ትልቁ ፍጥረት ወይም የፍጥረታቱ አንጋፋው የሰው ልጅ የጦር መሳሪያና ጥይት እየሰራ መሰሉን ከነመኖሪያው ጨርሶ ሊያጠፋው በቋፍ አሊያም በአንድ እግር ጣቱ ተንጠራርቶ ቆሟል። ደርሶ አንዱ ሌላውን አጥፍቶ እርሱ ይኖር እየመሰለው ኃያልና ደካማ ድሃና ሀብታሙ ተለያይቶ ቆሟል። ወዲያ ደግሞ የምድሪቱ ኃያላን በሁለት ጎራ የምስራቁና የምዕራቡ ተባብለው በጥላቻ ወንቀት የጎሪጥ እየተጠባበቁ ነው። እኛ ኃያላኑ ታዲያ በእነርሱ ጭንቅላት በፈለሰፉት የጦር መሳሪያቸው ድፍን ዓለምን እንደ መረብ ሽፍን እንደ እንቁላል ድፍን አድርገው ሊጫወቱባት፣ ካልሆነም ደግሞ በኒውክሌር ጦር መሳሪያ አሊያም በሶስተኛ ዓለም ጦርነት አሊያም የአርማጌዶን ጦርነት ውስጥ ሊከቷት ጥርሳቸውን ነክሰው ቆመዋል። ትንታኔ ዘገባውን ስናዘጋጅ በዋቢነት አልጀዚራን፣ ሲኤንኤንን፣ ጋልፍ ቱዴይን፣ ጄሩሳሌም ፖስትን፣ ኢንዲያ ቱዴይ፣ ኒውዮርክ ታይምስ እና ቢቢሲን ተጠቅመናል።